ሰላም የቻናል ቤተሰቦች እንዴት ናችሁ? አሁን ይዤላችሁ የመጣሁት ስልካችሁ ከተጠለፈ እንዴት አድርጋችሁ ማወቅ ትችላላችሁ፣ እንዴትስ መዘጋት ይቻላል፣ እንዴትስ ተደርጎ ደግሞ መጠለፍ ይቻላል የሚለው ነው። በመጀመሪያ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ሁሌ አዳዲስ ምለቃችሁ ስለ ስልክ የተለያዩ መረጃዎች እንደወረደ ይደርሳችኋል። በመቀጠል ስልክ መደወያ ላይ ትገባላችሁ። ከዛ በኋላ ኮከብ መሰላል 61 መሰላል አድርጋችሁ ትደውላላችሁ። እንደዚህ ለምሳሌ አሁን እዚህ ላይ ሁሉም ኖት ፎርዋርድ ነው የሚለኝ፣ ይሄ ስልክ አልተጠለፈም ማለት ነው። ይሄ ማለት አሁን እዚህ ጋር እንደምታዩት ቮይሱ ወደ ዛኛው ስልክ ይሄዳል፣ ዳታው ወደ ዛኛው ስልክ ይሄዳል፣ ፋክስ፣ ኤስኤምኤስ ብዙ ነገር ወደ ዛኛው ስልክ ይሄዳል እንደምታዩት ማለት ነው። ሶ ቀጣዩ ኮድ ደግሞ ኮከብ መሰላል 67 መሰላል ታደርጋላችሁ ለማየት ነው። አሁንም ማሳያችሁ እንደምታዩት አሁን እዚህ ጋር ሁሉም ኖት ፎርዋርድ ነው። ይሄ ማለት ስልክ ሴፍ ነው፣ ደህና ነው ማለት ነው። ቀጣዩ ደግሞ ኮከብ መሰላል 21 መሰላል ይሄ ነው እንደምታዩት፣ ይሄም ሁሉም ኖት ፎርዋርድ ነው የሚለው። ቀጣዩ ደግሞ ኮከብ መሰላል 62 መሰላል ይሄ ነው። ይሄንን እንደምታዩት ሁሉም ኖት ፎርዋርድ ነው የሚለው። ይሄንን ማሳያችሁ ለእናንተ መረጃ እንዲሆናችሁ ብዬ ነው። በመቀጠል መጥለፍ ከፈለጋችሁ አሁን ለማየት የሚለው እና ያሳያችሁ። መጥለፍ ከፈለጋችሁ ኮከብ ታረጉና 62 ኮከብ ታረጋላችሁ። 62ቱ ስልካችሁ ከጠፋ ብዙ ጊዜ ባትሪ ስታጠፉ ምናምን ለዛ ነው። ባትሪ ካጠፋችሁ ወደዛኛው ስልክ ወይንም ደግሞ አንድ ሰው ለተንኮልም ካረገባችሁ ሊሆን ይችላል። በነገራችን ላይ ለተንኮል መጠቀም አይቻልም፣ ክልክል ነው። ከዛ እዚህ ላይ ኮከብ 62 ኮከብ ታረጉና የምትፈልጉትን ስልክ ቁጥር ታስገባላችሁ። ለምሳሌ እኔ አንድ ቁጥር ላስገባ ወይ ይሄንን ቁጥር ዝም ብዬ ኖርማል ልሞክረው። ይሄንን እንደምታዩት አሁን እዚህ ጋር ይሄን ቁጥር አስገባው መሰላል አድርጋችሁ ትደውላላችሁ። ሶ ይሄንን ላይ ያደርግልኝ ይችላል። እስቲ አድርጎልኛል። ኮከብ መሰላል ሰክሰስፉል ብሎኛል። ሶ አሁን እንደምታዩት ገስቲ ገብቼ ልየው። አያችሁት? ቅድም ያስገባው ቁጥር ሁሉንም አወጣልኝ እዚህ ጋር። ሶ እናንተ ማድረግ ያለባችሁ ኮከብ 62 ኮከብ ትሉና እዚህ ላይ ስልክ ቁጥሩን ታስገባላችሁ። ስልኬ ከጠፋ ወደዛኛው ስልክ ነው የሚወርደው ማለት ነው። ወይንም ደግሞ አንድ ሰው እናንተ ላይ ተንኮል ካሰበ እንደዛ ሊያደርግ ይችላል ማለት ነው። ሜሴጅም ወደዛ ነው የሚሄደው። ቀጣዩ ደግሞ ኮከብ 67 ኮከብ ታረጉና እንደዚህ እዚህ ላይ የምትፈልጉትን ቁጥር ታስገባላችሁ። ይሄ ደግሞ ሁለታችሁም ስልክ ላይ ነው የሚወርደው። እናንተም ላይ ዛኛውም ስልክ ላይ ሜሴጅም እናንተ ላይ ሲመጣ እናንተ ላይ እሱ ላይ ይሄድለታል፣ ለሁለቱም ስልክ ማለት ነው። ሶ ይሄንን እንደዚህ ታረጉና መሰላል ታረጋላችሁ። ኖርማሊ ያስራል ማለት ነው። ያንን ስልክ ያስርላችኋል። ይሄንን ደግሞ ለማጥፋት ቼክ ለማድረግ ከፈለጋችሁ ኮከብ መሰላል 67 መሰላል ታደርጉና እንደዚህ ትደውላላችሁ። ቼክ ያደርግላችኋል ይሄንን። ቀጣዩ ደግሞ ኮከብ 21 ኮከብ እዚህ ላይ ደግሞ ስልኩን ሙሉ በሙሉ ወደዛ ለማድረግ ነው። ስልክ ብቻ ነው የሚደወላችሁ፣ ስልክ ወደዛኛው ስልክ ለማድረግ የሚደወላችሁ ስልክ ብቻ ነው። እዚህ ላይ ቁጥሩን ታስገባላችሁ። ከዛ መሰላል ትላላችሁ። አሁን እንደምታዩት እዚህ ጋር ይሄን ቁጥር አስገብቻለሁ። ብደውል አሁን ልክ እንደዛኛው እንደመጀመሪያው ቪዲዮ እንደመጀመሪያው ወደዛኛው እንዳረኩት ልክ እንደዛ ይሆንልኛል። ይሄንን ቼክ ለማድረግ ከፈለጋችሁ እናንተ ማድረግ ያለባችሁ ኮከብ መሰላል 21 መሰላል ልክ እንደዛ አድርጋችሁ ቼክ ታደርጋላችሁ። በነገራችን ላይ ማጥፊያው የሁሉም አንድ አይነት ስለሆነ ነው መጨረሻ ላይ አሳያችኋለሁ ያልኩት። ሁሉንም በአንድ ላይ እንዴት አድርጋችሁ ማጥፋት እንደምትችሉ ነው። እና ደግሞ የመጨረሻው ኮከብ መሰላል 61 መሰላል ይሄ ቼክ ለማድረጊያ ነው። እንደምታዩት አሁን ይሄ ምንም ነገር የለም፣ ቮይሱ ዳታ ሁሉ ነገር ኖት ፎርዋርድ ነው የሚለው። አሁን እዚህ ላይ አንድ ነገር ጽፌ ላሳያችሁ። ኮከብ መሰላል 61 ሶሪ ኮከብ ነው ለመጥለፍ ስለሆነ ይሄ ኮከብ አረግና እዚህ ላይ የምፈልገውን ቁጥር አስገባለሁ። ከዛ መሰላል ተጭኜ እደውላለሁ። ሰክሰስፉል አለ እዚህ ጋር እንደምታዩት። ሶ አሁን ይሄንን ቼክ ለማድረግ ከፈለኩ ኮከብ መሰላል 61 መሰላል አድርጌ እደውላለሁ። አያችሁት? እዚህ ጋር ከ30 ሰከንድ በፊት ይላል፣ ቁጥሩን አወጣልኝ እንደምታዩት እዚህ ጋር። ሶ ሁሉንም በአንድ ላይ ለማጥፋት ከፈለጋችሁ
ኮከብ 002 ኮከብ ሶሪ መሰላል 002 መሰላል ታረጉና ትደውላላችሁ። ሁሉንም ሰክሰስፉል አለ። እዚህ ጋር እንደምታዩት ሁሉንም አጥፍቶታል ማለት ነው። ከፈለጋችሁ ዳግመኛ ቼክ ላደርግላችሁ እችላለሁ። ኮከብ መሰላል 61 ደወልኩኝ። እንደምታዩት ሁሉም ኖት ፎርዋርድ አለኝ። ቀጣዩ ደግሞ ኮከብ መሰላል 21 መሰላል ሁሉም ኖት ፎርዋርድ ነው። ኮከብ መሰላል 62 አሁንም በድጋሚ እንደምታዩት ልክ እንደዛው መጣልኝ። መጨረሻው ኮከብ መሰላል 67 ልክ እንደምታዩት ነው ማለት ነው። ቪዲዮ ከተመቻችሁ ቻናል ላይክ እና ፎሎ ሼር በማድረግ ቤተሰብ ይሁኑ። እንዲሁም ሰብስክራይብ ማድረግ እንዳረሱ። ቪዲዮውን ሼር አድርጉት ለወዳጅ ለዘመዶቻችሁ። ቻው